በጣም ብዙ አዳዲስ ነገሮች አሉ። አንደኛው የፀጉር ቶንዶስ መጥቶልኛል። ይሄኛውን ቶንዶስ የላኩልኝ ኪዮስኮች ናቸው በፊት ካስታውሳችሁና ረጅም ጊዜ ሆኗል። ሁለተኛው በቤት ራሴ ሲጠቀምበት የነበረው ቶንዶስ መጥቷልና ዛሬ ማለትም ፀጉሬ ያሳሰባችሁ ሰዎች ፀጉሬን እቆረጥላችኋለሁ ማለት ነውና ይሄ የሁለት ቶንዶስ ባለቤት ስለሆንኩኝ ነው ፀጉሬን መቆረጥ እችላለሁ ማለት ነውና ኪዮስኮች ነው የላኩልኝ። አመስግኑልኝ ኪዮስኮ አፖችን። ይሄንና የሻወር መውሰጃውን አሳያችኋለሁ በሌላ ቪዲዮ ላይ እሱን ልከውልኛል። ያኔ የምታስታውሱት ከሆነ ቪዲዮ የሰሩ ሰዓት ማለት ነውና ለሞክረው ፀጉሩን ይቆርጣል አይቆርጥም የሚለው ማለት ነው በእናንተ ፊት። ቀሪውን በትልቁ ቶንዶስ እንቀጥላለን ማለት ነው። የፀጉሬ ነገር ሲያሳስባችሁ የነበራችሁ ሰዎች በዚህ መልኩ ፀጉሬን አንስቼላችኋለሁ። እንኳን ደስ ያላችሁ። ያው ስጠብቅ የነበረው ቶንዶሴን ነው። ምክንያቱም እኔ ፀጉር ቤት ሄዶ መቆረጥ ምናምን ውድ ሰው ስላልሆንኩኝ ማለት ነው።